አዎ ባለቤቴ ሳዳ አፈንዲ ትባላለች። እሷ የሙስሊም እምነት ተከታይ ናት። አራት ልጆች አሉ። የመጀመሪያዋ ሪሃና ትባላለች። ሁለተኛው ሰልማን፣ ሶስተኛው ሙራድ እና አራተኛዋ የቤት ስም ነው ያላት። ገና መብራቴ ነው የምንላት ቤት ውስጥ የሰዓዲ እናት ያወጡላት ስም ነው። አንዴ ኒና እንበላት ትላለች፣ አንዴ ደግሞ ማሪያ እንበላት ትላለች። ስለዚህ ከኒናና ከማሪያ የትኛው ስም ቢጸድቅላት ደስ ይላችኋል? እናንተ እስኪ እናንተ ስም አውጡላትና የትምህርት ቤት ስም የቤት ስም አላት መብራቴ ነው። የትምህርት ቤት ስም አውጡላትና እንደውም የቤቱ ስም የሆነ ብልጽግናዊ ስም ነው አይደለ? የሚበራ አምፖል ጋር የተያዘ መብራቴ። ስለዚህ ከኒናና ከማሪያ የትኛው ስም ይሻላል? ምረጡላት እስኪ በሞቴ። የሃይማኖት ጉዳዩን በሚመለከት ልጆቹ ቁርአን ይቀራሉ። የሚከተሉትም እምነት እስልምና ነው። እኔ ደግሞ ረመዳን ሲመጣ ለምሳሌ ሌሊት ላይ እንደ ጾመኛ ተነስቼ የመጀመሪያው አንዳንዴ እንደው ከነሸጠኝ ወጥም ላሞቅ እችላለሁ ብቻ እበላለሁ። ቀን እንደምጾም ጠዋት ላይ በደንብ ለፍፋለሁ እየተዟዟርኩ ወደ 8 ሰዓት አካባቢ ቅድም የሌለህ ነገር የሚለው አሁን ረሃብ የመቻል ነገር የለኝም፣ እበላለሁ። ልክ እንደ ጾመ ሰው ደግሞ ጠውለግ ብሎ ማታ ለመግባት ሞክርና የመጀመሪያው የሾርባ ጠጭ ተሰላፊ እሆናለሁ። በእስልምናው ላይ እንዲህ ነኝ አሁን ያለሁት ማለት ነው እያስመሰልኩ። ለምንድን ነው እንደዚህ ሆነው ብትሉኝ፣ እኔ እሷ እስልምና ስለተከተለች ባለቤቴ እስላም አልባልም። ምክንያቱም ሸርጡን ተከትዬ የኖርኩ አይደለም። ግን ልጆቹ የሚከተሉት የምደግፈውም እሱን ነው። ለእኔ ግን ዋናው የምፈልገው እሷን ነው። ቀጥላ አሁን የኦሪት ሕግ እከተላለሁ ብትለኝ እንደዛው ነው መሆኑ። እሷን ነው የምከተለው። ምንም ሃይማኖት እንዲኖረኝ አልፈልግም ብላ ፓጋን ደግሞ ብትሆን እሆናለሁ። በአጭሩ ምንድን ነው እሷን ነው እንጂ የምፈልገው አሁን ባለኝ የአኗኗር ሂደትና አስተሳሰቤ ለሃይማኖት ብዙም ግድ የለኝም። ብቻ እሷ ትኖር፣ በገባችበት ገደልም ከገባች እዛው ገብቼ እኖራለሁ ማለት ነው። አንዳንድ ጓደኞቼ የቂያማ ቀን ሲመጣ እኮ በመጨረሻው ዘመን እንኳን ሚስት እናትህ ከጎንህ አትቆምልህም። እናት እንኳን ልጇን ትክዳለች። ስለዚህ መስመርህን ብታስተካከል ነው የሚጠቅም ይሉኛል። ወሬውን ሰምቻቸዋለሁ ብዙ ጊዜ። ትክክል ናቸው። ለእነዚህ ክፉ ጓደኞቼ ማለት የምፈልገው ግን ከፈለገች እሷ የቂያማ ቀን ትክዳኝ እንጂ እኔ አልከዳትም። በዚሁ ነው የምቀጥለው ነው።